ማርያምን አሁን ጸባዩ ሴታ አያያዙ ሰው በቃ የሰው እንዴት ብዬ ልንገራችሁ? ቆይ ይሄ ነው እየጠብቅ የሰው እንትኑ ደስ ይለኛል። እናቴ ትሙት ይሄ ልነሳ እውነት ልነሳና ላመስግን። ኧረ ተቀመጥ። እግዚአብሔር ሴት ልጅ ሲያወራ አለ አይደለ? ሴትም አይደለም ወንድም ሲያወራ ሰው አያያዙ አላ ክብሩ ደስ ይለኛል። እግዚአብሔርን በቃ 10 ዓመት ማግኙት ስታገኙት የማይከብድ ሰው አላ እንደዛ ነው። በቃ ፈታ ያለ ነው። ኧረ በቃ እንዴ ምንድነው እንዴ? ላውራ ሰሞኑን አልሳምከኝም። መተኬ ነው ኬትም ለቃቅበት አመጣለህ ትሰማኛለህ። ማንንም መሳም እንደጀመርክ እኔ እንጃ። ሰሞኑን መታ አልሳምከኝም። እቺ 3-4 ቀን አላየሁም። አትሰሚም? አምቤት ለምን አትሰሚም? ስላልሰማሁ ነው። ናውል አመስግን እንትን በይው። ስለ ናውል እየሰማሁ ነበር። ወይ ፈጣሪ አሁን እሱን ያመሰገንኩትን ከስንት ጊዜ በኋላ ተገናኝተን ነው ምንም ታሽካብጠው ሄኖኪ ውዴ። እኔ ግን ወንድ ሳይ ምንድነው ችግር? ይገር የሆነማ ሀገር ቤትማ የሆነ የወንድ ቡዳም በልቶኛል። በእርግጠኝነት የወንድ ድግምት በልቶኛል። ህፃናልን ሽማግሌ ያለ ወጣታል ወንድ ባየው ቁጥር ምን ጉድ ነው ግን ዘንድሮ። አውራኝ ይሄና ይፍቅሬ እንደምን በይሻው እግዚአብሔር እፈጃቸው ነበር። ሄኖክ ከአንተ በፊት እኔን እንዳፈቀረች ትንገርህ። ግን ስማ ኢትዮጵያ በሆን ግን ወይኔ ነበር ኢትዮጵያ በሆንሽልን። ማን ነው እኔም ቢብዬ ነው ትላለህ? እኔም ቢብዬ ነው አንተ አለ ይሄን አለ ፍራይዴዎች አሉ 5 ናቸው። ናሆም አለ ረብዙ ናቸው። ኤርሜል ማ እንዴ የወንድምነት እኮ ነው እኮ ናሆም የወንድምነት እንትኑ ከፋፊዋል። እኔ ወንድሙ ነኝ። እንትና ዮናታን አለ። አቤት ብዙ ዶስ ያለ በይስ እንዴ በቃ እኮ ቢዚ ነው የምትሆኚው እኮ። እፈጃቸው ነበር። ወይኔ ማለት አንድ ይደርሳል። ሰላም አንተ ቤት ዛሬ ከተጫወትን ማለቴ አብረን ተጫውተን ራት በልተን ካመሸን ቁርስ በልተን ደግሞ ይሄና ቤት ሄዳለ። ይሄና ቤት ደግሞ ቁርስ በልቼ ምሳ ለመድገም ደግሞ አይ እኔ ራት ይሻለኝ። ራት እሺ ቁርስ ብቻ ውይ ፍራይዴዎች የፍራይዴዎች ገባን 5 ናቸው እኮ። ከ5ቱም እንዴት ምግብ ይተርፋል? ገና አይተርፍም። እነሱ ቤት ቋጥረሽ ነው የምትሄጂው። ስሚኝ ቤታ አንድ ጊዜ ማጫወት ብቻሽን አንቺ እኔና ሄኖክ አንድ ጊዜ ማጫወት። እኔ ጌም እኮ በቀኔው አንተ ኧረ ይሄን ልንገርህ ናሆምን እና ፍራይዴዎች እኔ በህይወት ዘመኔ እንደዚህ አይነት አላውቅም። በኢትዮጵያ ከምሽቱ 4 ሰዓት እስከ 7 ሰዓት ድረስ የሰው ልጅ ይሸነፋል። አንድ ሳያሸንፍ ወጡ እኔና ዋንት ጋር እያየሁ ነበር። ስክሪን ሪከርድ እያለቀሱ እያሉ አንተ እኔ በህይወቴ ሙሉ ሰው የሰው ልጅ 3 ሰዓት ሙሉ በስተት ነው ካታሸነፈ በስተት አላሸነፈ እና ፍራይዴ ናቸው። ፍራይዴ እና ናሆም ከምሽቱ 4 ሰዓት ጀምረን በኢትዮጵያ እስከ 7 ሰዓት ተኩል ድረስ እየተቀጠቀጡ ነው። አንድ ጌም ሰው በስተት አያሸንፍም። እኔ ጋይስ እሺ አንድ ቤስት ኦፍ 3 እንጫወት እኮ ቲም እንሆናለን ብዬ ከአንቺ ጋር ሁሌ በጊዜ እገባለሁ። አንቺ ለምን እንደዛ አይደለም? እንዴ ቤታ ብቻዋን ነው። ኧረ እኔ ማን ብቻዬን ነኝ። በታብታብ ተበልጡኛላችሁ ነው